የሴቶች ጸባይ ይለዋወጣል ለምትሉ ሰዎች ይህ ቪዲዮ ለእናንተ ነው። አንዲት ሴት በወር ውስጥ 4 የተለያዩ ጊዜያቶችን ታሳልፋለች። የመጀመሪያው የወር አበባ ጊዜ ነው። በዚህ ሰዓት ላይ ከፍተኛ ያለ ህመም ላይ ስለሆነች ዝም የምትልበት፣ ህመማን ብቻ የምታዳምጥበት፣ መተኛትን የምትፈልግበትና ለስራ ያላት ኢነርጂ የሚቀንስበት ሰዓት ነው ማለት ነው። ሁለተኛው ደግሞ ፎሊኩላር ፌዝ እንለዋለን። እዚህ ጋር በአንዲ ብዙ ስራዎችን መስራት የሚችሉበት ሰዓት ነው። በደንብ ፎከስድ ናቸው። እንዲሁም የስራቸውን ፍሬ ማየት ይችላሉ ወይም ፕሮዳክቲቭ የሆነ ቀን አሳልፈው የሚገቡበት ሰዓት ነው ማለት ነው። ሶስተኛው ደግሞ ኦቭዩሌሽን ታይም እንለዋለን። በዚህ ሰዓት ላይ ዘንጠው አምረው መታየት የሚፈልጉበት ታይም ነው። ከሰውም ጋር ያላቸው ሶሻቢሊቲ በጣም ከፍተኛ የሚሆንበት ታይም ነው ማለት ነው። አራተኛው ደግሞ ሉታል ፌዝ እንለዋለን። ይሄ የወር አበባ ከመጀመሩ በፊት ያሉት ሳምንታቶች ላይ የሚታይ ነው። ስለዚህ ለትናንሽ ነገሮች ሴንሲቲቭ የሚሆኑበት፣ የሚናደዱበት፣ የሚበሳጩበት እና ያላቸው የስራም ኢነርጂ እየቀነሰ የሚመጣበት፣ ጸጥታን የሚፈልጉበት፣ እንክብካቤን የሚፈልጉበት ታይም ነው ማለት ነው። ስለዚህ በእነዚህ ሁሉ ጊዜያቶች ኤስትሮጀን፣ ፕሮጀስትሮን፣ ኤፍኤስኤች እና ኤልኤች የምላችሁ ሆርሞን መጠናቸው እየጨመረና እየቀነሰ እሷ የሚሰማት ስሜት በዛው ልክ እየተቀያየረ ይመጣል ማለት ነው። በዚህ አጋጣሚ ነገ ማርች 8 ስለሆነ ለእህቶችና ለእናቶች የተለየ ትኩረት እንዲሰጣቸው ለማለት ነው።